በገዳሙ የተቀበረ የሰው አስከሬን የት እንደሄደ ሳይታወቅ የሚሰወርበት፣ ጽላቱ ከሀገር ሱሪያ ወደ ኢትዮጵያ ሲመጣ ጽላቱን አጅባ የመጣችውና ለ500 ዓመታት በሰማዕቱ ተአምር ሳትወልድና ሳትሞት እስከዛሬ የምትኖረው ከነ ሰራዊቷ የቤተክርስቲያኑ ጠባቂ የሆነች ንግስት ንብ የምትገኝበት በስሙ የሚጠራ አስደናቂ ገዳም በሀገራችን በኢትዮጵያ ያለው ስሙን ሲጠሩት ፈጥኖ የሚደርስ ስሙን ለጠራ መታሰቢያውን ላደረገ በጌታችን ፊት ምህረትን የሚያሰጥ ቃል ኪዳን ያለው በሕይወተ ሥጋ ሳለ የሀገሩ ሰዎች በመልኩና በቁመናው ማማር ይወዱትና በጀግንነቱ ይመኩበት ስለነበር በጦር ሜዳ ላይ ድል ሲያደርግ የሚያሳይ ስዕሉን በከተማው አደባባይ ሰቅለው ያደንቁለት የነበረው ካለ ፍጥረት ተብሎ ከሚታወቁ ፍጥረታት ውስጥ ሰበዳአት የተባለውን ከወገቡ በላይ የሰው መልክና ከወገቡ በታች የአንበሳ መልክ ያለው እንዲሁም ጅራቱ እባብ የሆነ አስፈሪ ፍጥረት በጦር ወግቶ የገደለው ኃያሉ ሰማዕት ማር ቅዱስ ገላውዲዮስ ዛሬ ሰኔ 11 ቀን ክርስቶስን አልክድም ለጣዖት አልሰግድም ብሎ በጣዖት አምላኪው መኮንን እጅ በጦር ተወግቶ ሰማዕት ሆኖ ያረፈበት ዓመታዊ በዓሉ ነው። መካነ ሰማዕት ቅዱስ ገላውዲዮስ ገዳም የሚገኘው ከባህር ዳር ከተማ ሐሙሲት ከተጓዙ በኋላ ከአንበሳ ሜስቴ በሚወስደው መስመር አርብ ገበያ ከተማ ደርሰው ከአርብ ገበያ ከተማ በ8 ኪሎ ሜትር ርቀት ላይ ይገኛል። ለእግዚአብሔር ምስጋና ይሁን። እኛንም በሰማዕቱ በቅዱስ ገላውዲዮስ ጸሎት ይማረን ይቆየን።